ለሰዎች ምክር በምንሰጥበት ሰዓት ላይ ለምን አይነት ሰውና ለማን ነው የምሰጠው የሚለውን ነገር እጅግ በጣም ማስተዋል ይፈልጋል። ባይዜ በጣም ማየት ይፈልጋል። አንድ በደንብ በገንዘብ ለምሳሌ የዳበረ ሰው ወይም ደግሞ ሪሶርስ ያለውን ሰው ስለ ኤርኒንግ ልታስተምሮ አይገባም። ስለ ኤርኒንግ ምክር ልትሰጠው አይገባም። ወይ ደግሞ ገና ኤርሊ ስቴጅ ላይ ያለ ወጣት ወይም ደግሞ ሰው ገና ራሱን ሰልፍ ሰስቴን ያላደረገ ሰው በትክክል በልቶ ጠጥቶ ያላደረን ሰው ስለ ኢንቨስትመንት አውርተው በጣም በብል እንዲሆን ብታደርገው ያ ሰው ይጎዳል፣ ሌላውም ሰው አካባቢ ያለውን ሰው ይጎዳል ጨምሮ። ስለዚህ ለአንድ ሰው የምትሰጠው ወይም ደግሞ ለአንተ ለራስ የሰራለ ምክር ለጓደኛ፣ ለቤተሰብ፣ ለሰንበዲ ስትመክረው ለአንተ የሰራለ መድኃኒት ይሆንልህ ጉዳይ ለዛ ሰው መርዝ ሊሆንበት ይችላል። ይሄ ወጣት ገና በራሱ መኖር ሳይጀምር ስለ ኢንቨስትመንት በጣም ፓምፓውት ብታደርገው ምን ያደርጋል? ይሄ ሰው በቃ ስለ ኢንቨስትመንት ብቻ ሀሳብ ይኖረውና ኢቭን ራሱን ማኖር እንኳን ያቅተዋል። በዛ ራሱም ይጎዳል፣ በዙሪያ ያሉትም ሰዎች ይጎዳል፣ ኢቭን ስሙንም ራሱንም ያበላሻል። ስለዚህ ለኛ የሰራ አንድ መድኃኒት ነው የምንለው ሀሳብ ወይም ደግሞ ጉዳይ ወይም ደግሞ ኮንሰፕት ለሌላ ሰው መርዝ ሊሆን ስለሚችል ለምንሰጠው ሰው በጣም መጠንቀቅ ያስፈልጋል።